السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد، وقال النبي عليه الصلاة والسلام: كل بدعة ضلالة وكل ضلالة في النار. بدعة ሁሉ ጥመት ነው፣ ጥመት ሁሉ ደግሞ መንገዱ የሳት ነው። ስለዚህ ቢድዓ ላይ ሌሎችን ሰዎች ስለ ቢድዓ እየተቃወምን ባለንበት ሁኔታ ዛሬ ደግሞ በየዓመቱ በጣም አስቸጋሪ አጨቃጫቂ አወዛጋቢ ነገር እያመጣችሁ አሁንም ሙስሊሙን ሌላ ነገር ውስጥ እያስገባችሁት ነው። ስድስተኛው የጎዳና ኢፍጣር አያችሁ፣ ስድስተኛ ዓመት እያከበራችሁ፣ ስድስተኛ ዓመቱን እያከበራችሁ የጎዳና ላይ ኢፍጣር በየዓመቱ መውሊድ ተብሎ የሚባለውን የሚከበረውን ቢድዓ ነው እያልን ስናወግዝ አሁን ደግሞ ሌላ አዲስ ቢድዓ መጣችሁ። ዑለሞቹ ነገሯችሁ፣ ቢድዓ ነው አሏችሁ። የምታምኗቸው ዑለሞች ማለት ነው። የኛም ብትሏቸው ዑለሞች ይሄ ጎዳና ላይ የምታደርጉት በየዓመቱ ያ ቢድዓ ነው ብለው ነገሯችሁ። እምቢ አላችሁ በቃ። ስለዚህ ይሄ ጎዳና ላይ ኢፍጣር ብላችሁ ያዘጋጃችሁት ቢድዓ ነው ተብሎ ተነግሯችኋል። በእኔ አቅም ሳይሆን በተሻሉ ዑለሞች እናንተ የምታምኗቸው የሆኑት ዑለሞች ነግረዋችኋል አይደል? እምቢ አላችሁ። በየዓመቱ ዓመት ጠብቆ ጎዳና ላይ ኢፍጣር። ቀጣይ ትውልድ ይሄንን ተው ቢባል አይተውም። የፈለገ ቢሆን ይቀጥላል። ቀጣይ ትውልድ ይሄንን ቢድዓ መውሊድ ሲጀመርም እኮ እንደዚህ ነበር። አሁን ያለው ትውልድ የባሰ እልህ ውስጥ ገብቶ መውሊድ እንደሱና አድርጎ ሌሎችን እያከፈረ መውሊድ አውጪዎች እያከፈሩ ያሉበት ሁኔታ ነው ያለው። አሁንም እናንተ ዓመታዊ ስድስተኛው አገር አቀፍ የጎዳና ላይ ኢፍጣር ብላችሁ ይሄንን ወንድና ሴት ተቀላቅሎ አላህን የሚወነጀልበትን ቀን ነው እያመቻቸ ያላችሁት። እየተመቻቸ ያለው ማለት ነው። አላህን የሚወነጀልበት ሴቶች ይወጣሉ ተገላልጠው ጥበብቅ ብለው ተቀባብተው ተበጃይተው ወጥተው እዛ አደባባይ ላይ ይተራመሳሉ። በረመዳን ሙስሊሙ ደህና ኑሮ ኢባዳ እያደረገ ተራዊህ ሰግደ፣ አሁን እንደገና ሌላ አዲስ ቢድዓ አምጥታችሁ ይሄን እያረጋችሁ ያላችሁት ዑለማ አሰቡም። ስለዚህ ሙስሊሞች ከነዚህ አለ መጥፎ ነገር መጠንቀቅ ይኖርብናል፣ ማስጠንቀቅ ይኖርብናል። ወደፊት ለሚመጣው ትውልድ አዳዲስ ነገር እያመጣን ኡማውን ከማበላሸት ነገ በልቂያማ ተጠያቂዎች ስለምንሆን ራሳችንንም ሌሎቻችንም ከነዚህ አለ ልክስከስ ነገር ማዳን ይኖርብናል እላለሁ። ሰላም አለይኩም ወራህመቱላህ።